ትርሲትና ሁሰናይ እባላለሁ ባለትዳር የሁለት ልጆች እናት ነኝ የልጅቷ ማስታወሻ ላይ የነበረኝ ገጸ ባህሪ ከጋሽ ስብሃት ጋር ወይም ደግሞ ማይስትሮ እኛ ማይስትሮ እያልን ነበር በሰዓቱ የምንጠራው መምህር እንደማለት ነው የነበረኝ ግንኙነት ከልጆቹ የሚሰበሰበውን ከሴቶቹ የሚሰበሰበውን ደብዳቤዎች የተለያዩ ነገሮችን እኔ በማቅረብ ከሱ ጋር እሱን ሰፖርት በማድረግ እንደ አማካሪው እንደ ቅርቡ ሰው ሆኜ ነበር ስተውን የነበረው ስብሃት ገብረ እግዚአብሔር በጣም ቀለል ያለ ሰው ለመግባባት ምቹ በቀረብከው አጋጣሚዎች ደግሞ ያለውን ዕውቀቶች ሊያካፍልክ አንዳንድ ጊዜ እኔ ከስብሃት ጋር ከመስራቴ በፊት ስብሃትን ማቅበት መንገድ የተለየ መንገድ ነበረው አብረን በመንሰራበት ሰዓት ግን ምንድነው ሌላ ማንነት አይቼበታለሁ ጥሩ ጊዜ ነበረን በቃ ተነቦ ማያልቅ እንደ መጽሐፍ ነበረ በጣም ደስ የሚል ጊዜ ነበረ የልጅቷ ማስታወሻን ሲሰራ እንደ አጋጣሚ አሁን ዘክዝኬ በቅጽል ስሙ እሱ አንድ የምሰራበት ቦታ ላይ ይመጣ ነበርና እንደዚህ ተዋወቅን አንድ ጓደኛ ያወርታው ነበርና እሷ በጣም ቲያትር ትሞክራለች ጎበዝ ናት እንደዚህ ምናምን ብላ አወራችሁ ከዛ ምን ችግር አለው አንድ ስራ እየሰራን ነው አጋጣሚ ወደ ድንበሯ ሆስፒታል አካባቢ ነበር ስራውን የሚሰሩ ሰዎች የነበሩት እኔ ደግሞ ወደ መገናኛ አካባቢ ነበር የተገናኘነውና ወደዛ ቦታ ቀጥሮኝ ሄድኩኝ ስልክ ተቀያየረን የተወሰነ ኦዲሽን ተወሰደ ኦዲሽን የሚመስል ነገር ተወሰደ ከዛ በኋላ ስክሪፕት ተሰጠኝ እንደዛ ነው የገባሁት ማይስትሮ ላለመረበሽ ብዬ ነው እንጂ ምግቡን እኮ አቀዘቀስከው አሁን ላሙቅልህና ፍየል ወዲያ ቅዝብዝብ ወዲህ ይልቅ ቶሎ ወረቀትና ስክሪፕቶ ይዘሽ ስቀላቀል የተሰማኝ ስሜት መጀመሪያ ያው ፊልም ለመስራት እና ምን የሚል ሐሳብ ነበር ግን ፊልሙ ላይ ስብሃት ገብረ እግዚአብሔር እንዳለ ሳቅ ትንሽ ከበድ የሚል ስሜት ነበረው በጣም የምናደንቀው የምንወደው አይነት ሰው ጋር አብሮ መስራት መተወንን ሳስብ በጣም ደስ የሚል ስሜት ነበረው በቃ መደንገጥም አለው እንደገና ደግሞ የሙዚቃ ቅንብሩን ደግሞ ስናስበው እሱ ደግሞ ሌላ ሌቭል ነው የበለጠ ደስ የሚያሳይ ነገር ነበርውና ጥሩ ጊዜ ነበር ደስ የሚል ጊዜ ነበር የልጅቷን ማስታወሻ ጋበዛችሁ